እኔ አንዳንዴ የሚገርመኝ አላህ እኔንም እናንተንም ይቅር ይበለን። እኔና እናንተን ካልነበርንበት የፈጠረን አላህ፣ አብልቶ አጠጥቶ ያሌለንን የሰጠን አላህ፣ ብዙዎቹ መስያኒ ሆስፒታል ማለት ነው ታሞ እየተኙ እኔና እናንተን ጤና ሰጥቶን በጤና እንድንሄድ ያደረገን አላህ፣ ብዙዎቹ ሰያኒ ማለት ነው በግፍ እስር ቤት ገብተው እኔና እናንተን በሰላም እችን ዱንያ እንዳፈለገን ሄደን ያሻም ቦታ ሄደን እንድንመለስ ያደረገን ጌታ፣ ውድ የተባሉ ማለት ነው ሰዓቶቻችንን ለሌላ ነገር ሰጥተን ትርፍና እዚህ ግባ የማይባለውን ሰዓት አላህ ከኛን እንዴት እንሰጠዋል? እኔ አንዳንዴ የሚገርመኝ በህይወታችን በጣም ውድና ያሰብናቸው የምንጨነቅላቸው ነገር አላህ አግርቶ እንዲሰጠን እንፈልጋለን አይደል እንዴ? እኛ ግን ውድ የተባሉትን ነገር ለአላህ ሰጥተነዋል። ልንገራችሁ፣ 1 ሰዓትና 2 ሰዓት ኮላችንን ወይንም ስራችንን ትተን መተን ቀድመን መስጂድ ገብተን ዒባዳ ማድረጋችን የ2 ሰዓት ወይንም የ1 ሰዓት ስራ ማጣታችን ወይንም የሚቋረጥብን መስሎ ታየን እንደዋል والله አትሞኙ። يقول ربي جل وعلا في سورة الأعيان في سورة التوبة إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور. الله من إلنال إن الذين يتلون كتاب الله እነዛ የአላህን ቁርአን የሚቀሩ መቅራት ብቻ አይደለም የሚያስተነትኑ ማስተንተን ብቻ አይደለም በቁርአኑ በሚያዘው ታዘው ቁርአኑ ከሚከለክለው የተከለከሉ ወአቃሙ الصلاة ሰላትንም ጊዜዋን ጠብቀው ማለት ነው በዛ ላይ ያዘወተሩ وأنفقوا مما رزقناهم እኛ ከለገስናቸው ሰውም እያያቸው ሰውም ሳያቸው ማለት ነው የሚለግዙ يرجون تجارة لن تبور እነዚህ ሶስቱን ነገር የሚያረጉ ክስረት ያሌለውን ንግድ ከአላህ የሚከጅሉ ናቸው ይላል። ለማለት የተፈለገው ለአላህ ብለህ የምትሰጠው የትም ጊዜህ ሊሆን ይችላል፣ ገንዘብህ ሊሆን ይችላል፣ ህይወትህ ሊሆን ይችላል። والله ክስረት የለው። ለምንድን ነው እኽዋኒ 30 ደቂቃ 20 ደቂቃ ሲቀረው ወደ ሰላት ማለት ነው ጁምዓ ሰላትን እንመጣው? 1 ሰዓት 2 ሰዓት አስቀድመን ስራችንን አቁመን ይህ ማለት የተከበረ ቀን ነው በጊዜ ገብቼ ቁርአንን መቅራት አለብኝ አላህን መዘከር አለብኝ ብለን والله ከጁምዓም እንኳን 2 ሰዓት ሰተን ቀድመን ማንገባው። እኔ የሚገርመኝ እንደዛ እንኳን 30 እና 20 ደቂቃ ማለት ነው ሲቀረው ጁምዓ መተን ከሰላት በኋላ እንኳን ጊዜ ያለን ቁጭ ብለን አላህን መዘከር አንችልም። ልክ ማለት ነው ውጡ የተባልን ይመስል ግር ብለን ነው የምንወጣው። 10 ደቂቃ ቁጭ ብለን አላህን አንዘክረው። ታዲያ ውድ የተባሉ ነገሮችን ከአላህ ማለት ነው ስንከጅል አናፍርም? ውድ የሚባሉ ነገር ለሌላ ነገር አውለነው ርካሽና ዝግባ የማይባለው ነገር ለአላህ ሰተን ከአላህ ማለት ነው ውድ መጠበቅ ትንሽ እንደው አያሳፍርም? يقول ربي جل وعلا وما قدر الله حق قدره በእርግጥም አላህ የሚገባውን ከበር ባሮቹ አላከበሩትም ይለናል አላህ።